ትልቅ ራዕይ ያለኝ ትላለህ ምንም አይነት ዋጋ መክፈል አትፈልግም ምን አይነት ሰው ነህ አንተ ግን ይታያል እዛ ጋር ማዶ ሩቅ ያለው እሱን ለመያዝ ከፈለክ እዚህ ጋር የምትከፍለው ዋጋ አለ በጣም ብዙ ሰዎች ትልቅ ታርጌት አላቸው ነገር ግን መነሻ ላይ የሚጠየቁትን ዋጋ መክፈል አይፈልጉም እንደዛ ከሆነ ደግሞ ማየት እንጂ ደርሶ መውረስ አይቻልም በጣም ትልቅ ጎል ያስቀመጣችሁ ሰዎች ጎላችሁን ማሳካት የምትችሉት ለዛ ጎል የሚሆነውን ዋጋ እዚህ ጋር ስትከፍሉ ብቻ ነው መመስከር ትፈልጋለህ እንደ ጳውሎስ ደፍረ መስክር መስራት ትፈልጋለህ ሰብረ ገብተ ስራ በግራና በቀኝ ጠላት የሚያመጣው ነፋስና ወጀብ ሳትመለከት ውስጥ ላይ ያለው ነገር አድርግ በእሳት ውስጥ በመትሄድበት ጊዜ እንደማትቃጠል በውሃ ውስጥ በመታልፍበት ጊዜ ውሃ ውስጥ እንደማትቀር እግዚአብሔር ቃል ሰጥቷል ፍርሃት መጥቶ ሲከብህ ቃሉን እየመዘስክ ቃሉን እያሰላሰልክ ራስን እየጠበቅ አንዳንድ ጊዜ እየተከላከልክ ሌላ ጊዜ እያጠቃህ ቀጥል